ሰላም ሰላም እንዴት ናችሁ? ደህና ናችሁ? ዛሬም እንደተለመደው ሌላ ቪዲዮ እየቀርባለሁ። በጣም ምርጥ የሆነ ለቡና ቁርስ የሚሆን ዳቦ እንዴት አድርጌ እንደምሰራ ነው አብረን የምናየው። ከዛ በፊት ግን ለዚህ ቻናል አዲስ የሆናችሁ ሰብስክራይብ አድርጉና ቤተሰብ ሁኑ። እንዲሁም ደግሞ ኮሜንት እያደረጋችሁ በርቺ ጠንክሪ ለምትሉኝ ለምታበረታቱኝ ሁላችሁም በጣም አድርጌ አመሰግናለሁ። አሁን እንዴት አድርጌ እንደምሰራ አብረን እናያለን ማለት ነው። እሺ እዚህ ጋር የሚያስፈልጉኝ ነገሮች አቅርቤያለሁኝ። እዚህ ጋር ተልባ አለኝ የተፈጨው። ይሄኛውን ተልባ ነው የምጠቀመው ያው ለምትፈልጉ ሰዎች። ከዛ እዚህ ጋር ደግሞ አንድ ኩባያ ኦትስ አዘጋጅቻለሁ። እንደምትፈልጉ ደግሞ እንደምታዩት ይሄንንም የተጠቀምኩት። ከዛ ብራውን ስንዴ እና ብራውን ደግሞ ጤፍ አንዳንድ ኩባያ ናቸው ያዘጋጀኋቸው። እነዚህን አራት ዱቄቶች ነው እኔ ያዘጋጀሁት። ግዴታ እኔ የተጠቀምኩት መሆን የለበትም። ግን ምንድነው ከፍርኖ ዱቄት ላለማዘጋጀት ማለት ጤነኛ የሆኑ ዱቄቶች ለመጠቀም ያህል ነው እነዚህን የተጠቀምኳቸው። ምክንያቱም ለጤና ጥሩ አይደለም። ሁሉ ጊዜ ዳቦ የምንወድ ከሆነ እንደዚህ ብራውን የሆኑ ነገሮች ለጤና ጠቃሚ የሆኑ ብንመርጥ የተሻለ ነው ብዬ ስላሰብኩ ነው። እሺ እዚህ ጋር አንድ የሻይ ማንኪያ እርሾ የዳቦ እርሾ ነው የተጠቀምኩት። ከዛ ጨው ደግሞ እንደምንፈልገው መጠን ያህል ጨው እንጠቀማለን። ከዛ ይሄ አልመንድ ወተት ነው። ቫኒላ አለው የራሱ እሱን እንጠቀማለሁ። በወተትም መስራት ትችላላችሁ። እኔ ያው አልመንድ ሚልክ ስላለኝ እሱን እንጠቀማለሁ ማለት ነው። ከዛ ያዘጋጀኋቸውን አራቱን የዱቄት ወይም ደግሞ እንደዚህ ኦትሱን ጨምራቸዋለሁ ማለት ነው። ግን ትንሽ እነሱን ከመጨመሬ በፊት ኦትሱ ገና ያልተፈጨ ስለሆነ ትንሽ ራስ እንዲልልኝ ስለምፈልግ ለአንድ 5 ደቂቃ ዘፈዝፈዋለሁ። እሺ በደንብ አድርጌ ሚክስ አድርጌዋለሁ። ለማሸት ስለማያስቸግር ነው በማንኪያ የተጠቀምኩት። ከዛ የፍሮዝን በቆሎ ያዘጋጀሁት አለ እሱን ተጨመርና ከዛ ስፒናችም አለኝ በደንብ ደቆ የተከተፈ ስፒናች ያው ለጤናችን ጥሩ ስለሆነ እንደዚህ የተለያዩ
ነቶችም ሊሆን ይችላል። እንደዚህ ደግሞ እንደኔ ስፒናች ጨምረን ቆንጆ የሆነ ዳቦ መጋገር እንችላለን። እንደምታዩት በደንብ ደቀቅ አድርጌ ነው የከተፍኩት። ከዛ በደንብ አድርጌ ደግሞ ሚክስ አደርገዋለሁ እንዲዋሃድ። እሺ በመጋገርበት እቃ ላይ እንደዚህ አድርጌ ጠፈጥፈዋለሁ። ከዛ ለ30 ደቂቃ ያህል ደግሞ ኩፍ እስከሚል ድረስ ጠብቀዋለሁ። ኦቨን ውስጥ ከተው ደግሞ በ400 ዲግሪ ላይ አድርጌ ለ30 ደቂቃ ያህል ነው ማበስለው። እንደዚህ እንደምታዩት ከ30 ደቂቃ በኋላ ኦቨን ውስጥ አስገባዋለሁ። ከዛ እዚህ ጋር ደግሞ እንደምታዩት በደንብ በስሎ ዳቦአችን ወጥቷል ማለት ነው። በጣም ቆንጆ ሆኖ ነው የበሰለው። ሽታው ልነግራችሁ አልችልም። ለዛሬ ያዘጋጀሁት የቡና ቁርስ እንዳያችሁት ይሄን ይመስል ነበረ። ሁላችሁም ትወዱታላችሁ፣ ሞክሩት በየቤታችሁ። ጊዜያችሁን ሰጣችሁ ስለተከታተላችሁ በጣም አድርጌ አመሰግናለሁ። በሚቀጥለው ቪዲዮ እስከምንገናኝ ባይ ባይ።